ሻሎም ሰላም ለእናንተ ይሁን። በሐዋርያት ሥራ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። በምስክርና በጠበቃ መካከል ልዩነት አለ። ለምስክር የሕግ ትምህርት አያስፈልገውም። የሰማውንና የተመለከተውን ያየውን ብቻ መናገር ነው የሱ ድርሻ። ስለዚህ ሐዋርያቶችን እንደዚህ ያለ ጠበቆቼ ትሆናላችሁ አላለ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የሚቀበሉት የመንፈስ ቅዱስ ኃይል ነው። ከዛ ምስክሮቼ ትሆናላችኋል። ከኢየሩሳሌም ጀምራችሁ እስከ ምድር ዳር ድረስ በየከተሞቹ በየሀገራቱ እየዞራችሁ ስለ እኔ ትመሰክራላችኋል። ጌታ የእኛ ጠበቃ ነው። እኛ ግን የእሱ ምስክሮች እንጂ ጠበቆች አይደለንም። በአንደኛ ዮሐንስ 2:1 ላይ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። መንፈስ ቅዱስ ሐዋርያቶች ላይ በወረደ ጊዜ ኢየሩሳሌም ከተማ የሃይማኖት ከተማ ነች። ኢየሱስ የሞተባት ከተማ፣ ሐዋርያቶች ቤት ዘግቶ የተቀመጡባት ከተማ። እንዳውም ኢየሱስ ክርስቶስ ሲሞት ከከተማውን ለቆ ወደ ኤማዎስ የሸሹባት ከተማ፣ ጴጥሮስ 3 ጊዜ ኢየሱስን በካደባት ከተማ። በዚህች ከተማ ምስክሮቼ ትሆናላችሁ ያለው መንፈስ ቅዱስ ምስክሮቼ እንድትሆኑ ብቃት ይሰጣችኋል አለ። ከዛ መንፈስ ቅዱስን በተቀበሉ ጊዜ በዛች በሃይማኖት ከተማ በዛች በፈሩባት ከተማ ድፍረት አግኝቶ ወደ አደባባይ ወጥቶ ክርስቶስን ሰበኩ። ከዛም 3000 ሰዎች ወደ እግዚአብሔር መንግሥት ተጨመረ። መንፈስ ቅዱስ በመጣ ጊዜ ከኛ ያልሆነ ብቃትና ችሎታ ይሰጠናል። መንፈስ ቅዱስ በመጣ ጊዜ ኃይሉን ስንቀበል እንደ ሌላ ሰው ሆነን እንለወጣለን። እንደ ሌላ ሰው አድርጎ የሚለውጥ ድፍረት የሚሰጥ ጌታ ያደረገላችሁን መናገር እንድትችሉ መናገር እንድንችል የሚያደርገን የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ከፍርሃት ነፃ ያወጣል። ከፍርሃት መንፈስ ከጭንቀት ነፃ ያወጣል። መንፈስ ቅዱስ አይምሮን ይከፍታል። መንፈስ ቅዱስ መንግሥተ ሰማይን አጀንዳ እንድንረዳ ያደርጋል። ሐዋርያቶች ከወጡ በኋላ እስያንና አውሮፓን በወንጌል አጥለቀለቁ በመንፈስ ቅዱስ ኃይል። የመንፈስ ቅዱስ ኃይል በእኛ ላይ በወረደ ጊዜ ታሪካችን ይቀየራል። እንደነበረ አይቀጥልም። እንደ ሌላ ሰው ሆነ እንለወጣለን። ከሰው ያልሆነ ብቃትና ችሎታ እንቀበላለን። በጌታ በኢየሱስ ስም ልባርካችሁ። እግዚአብሔር ይህን ቪዲዮ የምትመለከቱ ሁሉ በመንፈስ ቅዱስ ኃይል ይባርካችሁ። መንፈስ ቅዱስን ኃይል እግዚአብሔር ይሙላባችሁ። ሻሎም